ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ በብዙዎቻችሁ ጥያቄ መሰረት በሀገራችን ገበያ ላይ የሚገኙ የተለያዩ የቴሌቪዥን ብራንዶችን ወቅታዊ፣ አሁናዊ ሙሉ የዋጋ ዝርዝር እንዲሁም የትኛው ቲቪ ለናንተ እንደሚስማማና የትኛውንስ ቲቪ ነው መግዛት ያለብን የሚለውን ሙሉ ዝርዝር መረጃውን በዚህ ቪዲዮ ይዤላችሁ ቀርቤያለሁ። እንግዲህ ከ32 ኢንች ጀምሮ እስከ 75 ኢንች ያሉ ስማርት እና ተራ ወይንም ኖርማል ቲቪዎችን ዋጋ በዝርዝር ነው እንግዲህ በዚህ ቪዲዮ ወደ እናንተ የምናደርሳቸው። ብዙዎቻችሁ እንግዲህ ወይ ቴሌቪዥን ለመግዛት ያሰባችሁና ቴሌቪዥን ለመግዛት ያሰበ ቤተሰብ ካላችሁ እርግጠኛ ነኝ ይህንን ቪዲዮ ሼር እያደረጋችሁ ልታደርሱት ይገባል። ምክንያቱም የትኛውን ቲቪ መግዛት ይኖርብናል የሚለውን በዚህ ቪዲዮ ነው ወደ እናንተ ሙሉ በሙሉ እንግዲህ የምናደርስና የምናስደምጥ ነው የሚሆነው። እንደምታውቁት በዚህ ቻናል ስለ ተሽከርካሪ ዋጋ መረጃ የምናደርስበት ቻናል ነው። ነገር ግን እንዲህ አይነት ጠቃሚ የሆነን መረጃ የብዙዎቻቸው ጥያቄ ሲሆን ወደ እናንተ እናደርሳለን። ቪዲዮን ደግሞ ላይክ እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው የምናመራ ነው የሚሆነው። ከዛ በፊት እንዲህ አይነት መረጃ እንዲሰራላችሁ በቀጣይ የትኛውን ኤሌክትሮኒክስ ዋጋ መረጃ እንዲሰራላችሁ ትፈልጋላችሁ? በኮመንት ላይ አሳውቁን። እኛም የብዙዎቻችሁ ጥያቄ የሆነውን እንግዲህ ወደ እናንተ የምንሰራላችሁ ይሆናል። እንግዲህ ክቡራን ተመልካቾቼ አሁን ላይ በተለይ ከቅርብ ጊዜ ወዲህ እጅግ በርከት ያሉ አዳዲስ ቲቪዎች ለገበያ እየቀረቡ ይገኛሉ። ነገር ግን ከመግዛታችን በፊት ስለ ቴሌቪዥን ያለን ዕውቀት ከፍ ያለ ሊሆን ይገባል። እንግዲህ በዛሬው ፕሮግራማችንም ኦርቢት በጉግል ማለት ነው፣ እንዲሁም ኦክት፣ ኢንፊኒክስ የተለያዩ አይነት ስማርት ስልኮችን ከ32 ኢንች ጀምሮ እስከ 65 እና 75 ኢንች ድረስ አሁናዊ ሙሉ የዋጋ ዝርዝራቸውን ወደ እናንተ የምናደርስ ይሆናል። እንግዲህ ወደ ዋጋው መረጃ ስናመራ ማለት ነው በ43 ኢንች እንዲሁም በ32 ኢንች እንዲሁም በ55 ኢንች ሆነው ማለት ነው። ነገር ግን የ5 እና የ6 ሺህ ብር ልዩነት ያላቸው ስማርት ቲቪዎች አሉ። ይህ ለምን ሊሆን ቻለ የሚለውን ወደ መጨረሻ ላይም እንግዲህ የማደርሳችሁ ይሆናል። በተለይ ቴሌቪዥን ለመግዛት ያሰባችሁና ለመግዛት ያቀዳችሁ እስከ መጨረሻው ድረስ መከታተላችሁን አትርሱ። በቅድሚያም እንግዲህ የምንመለከተው በኦርቢት የቀረበ አለ። እንግዲህ ይህም በ32 ኢንች ከነሙሉ መለዋወጫው ማለትም ከነሙሉ ሪሲቨሩ ገመዱ ማለት ነው። አጠቃላይ አሁናዊ ዋጋው ከ25 ሺህ ብር ጀምሮ ለገበያ ቀርቧል። ኦርቢት አሁንም በጉግል ማለት ነው በ43 ኢንች ለገበያ የቀረበበት ዋጋ አጠቃላይ ስለ ሙሉ አክሰሰሪው ነው እንግዲህ የምነግራችሁ። ያ ማለት ገመዱንም ሪሲቨሩንም ሁሉንም በአንድ ላይ ያጠቃለለ። ከቦታ ቦታ ልዩነት ሊኖራቸው ይችላል። እኔ ግን እንደ አጠቃላይ እንደ ኢትዮጵያ ነው። በዚህም በአዲስ አበባም እንዲሁም በወሎ አካባቢ ያለውን ሙሉ የዋጋ ዝርዝሩን ነው በዚህ ቪዲዮ ይዤላችሁ የቀረብኩት። በ43 ኢንች ኦርቢት በጉግል ማለት ነው አሁን ላይ ከ46 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። እንዲሁም ኦክት የሚባል አለ። እንግዲህ እዚህ ላይ እንኳን ዋጋውን ልዩነት ተመልከቱት። ኦክት የሚለው በ43 ኢንች ከነሙሉ አክሰሰሪው ማለት ነው 41 ሺህ ብር እየተሸጠ ይገኛል። ያ ማለት ከኦርቢት ጋር የ4 ሺህ ብር ልዩነት አለው። ይህ የሚሆንበት ምክንያት ምንድነው የሚለውን መጨረሻ ላይ እነግራቸዋለሁ ብያለሁ። ሌላው ኢንፊኒክስ በ55 ኢንች ከነሙሉ አክሰሰሪው አሁን ላይ እየተሸጠ ያለበት ዋጋ ከ87 ሺህ ብር ጀምሮ እስከ 90 ሺህ ብር እየተሸጠ ይገኛል። አሁንም ኢንፊኒክስ በ65 ኢንች ከቦታ ቦታ ልዩነት እንደሚኖረው መግቢያ ላይ ገልጬላችኋለሁኝ። ከነሙሉ አክሰሰሪው ማለት ነው ከ95 ሺህ ብር ጀምሮ እስከ 100 ሺህ ብር ለገበያ መቅረቡን ተመልክተናል። ሌላው አሁንም ኢንፊኒክስ በ43 ኢንች ከነሙሉ አክሰሰሪው ከቦታ ቦታ ልዩነት ቢኖራቸውም ከ49500 ብር ጀምሮ በአሁን ሰዓት ለገበያ ቀርቧል።
እንዲሁም ስሊም የሚባል ቲቪ አዲስ እየገባለ እሱም በ32 ኢንች ከነሙሉ አክሰሰሪው ከቦታ ቦታ ልዩነት ቢኖራቸውም ከ27500 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። ሌላው ሲኒክስ በ32 ኢንች በ2025 ሞዴል በሁለት አይነት አማራጭ ለገበያ ቀርበው ተመልክቻለሁ። ይህም ስሊም ስማርት የሚባለው በ25 ሺህ ብር በአሁን ሰዓት ለገበያ የቀረበ ሲሆን ያንኛው ግን ሲኒክ በ32 ኢንች በስልክ ብቻ የሚገናኝ ነው። ይህም እንግዲህ አይካስ ቲቪ የሚባል ነው። ከ22 ሺህ ብር ጀምሮ ለገበያ መቅረቡን በዚህ ሰዓት እንግዲህ በመጋቢት 2018 አሁናዊ ሙሉ የዋጋ ዝርዝሩ ይህን ይመስላል ማለት ነው። ሌላው የፍሪጅ ዋጋ መረጃን የምትፈልጉ ካላችሁ በኮመንት ላይ ጻፉልኝ። በሌላ ጊዜ የምሰራላችሁ ይሆናል። አሁን ደግሞ ቲቪ ለመግዛት ያሰባችሁ ለመሆኑ ምን ማወቅ አለብን የሚለውን በዝርዝር ወደ እናንተ እናድረስ። እንግዲህ መጀመሪያ ቲቪ በተለይ በአሁን ሰዓት ላይ ከመግዛታችሁ በፊት እጅግ በጣም ማወቅና ጥንቃቄ ማድረግ የሚገባችሁ ነገር ቢኖር የቴሌቪዥኖችን የምስል ጥራት ቢያንስ 4K መሆኑን እርግጠኛ መሆን አለባቸው። እንዲሁም የዋስትና ጉዳይ እስካሁን የዘረዘርኩላችሁ ዋጋ ላይ እንግዲህ አልፎ አልፎ እስከ 2 ዓመት ከ2 ወር ዋስትና የሚሰጡ አሉ። እናንተም ከመግዛታችሁ በፊት ዋስትናውን እርግጠኛ ሆናችሁ ማነጋገር ይኖርባችኋል። ሌላው እንግዲህ ኦሪጂናል መሆኑን ማረጋገጥ፣ በተለይ ሳምሰንግና ኤልጂ ቲቪዎች ላይ ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ምክንያቱም የሳምሰንግ ምርቶች ስልክም ሆነ እንደዚህ ቴሌቪዥን ማለት ነው እነሱ ላይ ሃይ ኮፒ ስለሚበዛ እጅግ ከፍተኛ ጥንቃቄ ልታደርጉ ይገባል ለማለት ያክል እወዳለሁ። በተለይ አዲሱን ሞዴል አዳዲስ የመጡ ለመጀመሪያ ጊዜ ለገበያ የሚቀርቡትን ብትገዙ ሪከማንድ አደርጋለሁ። ምክንያቱም ለመጀመሪያ ጊዜ ለገበያ የሚቀርብ ምርት እጅግ በጣም ወሳኝ ስለሆነ ይህንን ጥንቃቄ እንድታደርጉ ለማለት ያክል እወዳለሁ። ለዛሬ እንግዲህ የነበረን መረጃ ይህንን ይመስላል። እንግዲህ ለመጀመሪያ ጊዜ ነው በዚህ ቻናል ስለ ቲቪ የሰራሁላችሁ። እናንተ የትኛውን ቲቪ ብንገዛ ይሻላል የሚለውን በኮመንት አስነብቡን። እኛም እንግዲህ አይተን የምንመልስላችሁ ነው የሚሆነው። ቪዲዮውን እንግዲህ ለበርካታ እህት ወንድሞች ተደራሽ እንዲሆን ላይክ ሸር እያደረጋችሁ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ እንዲህ አይነት ጠቃሚና ጠቋሚ የሆኑ መረጃዎችን እንድናደርሳችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ሲለቀቅ በየቀኑ እንዲደርሳችሁ ከፈለጋችሁ የኖቲፊኬሽን ማብራታቸውን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።